ፍትህ ፈልጋለሁ። ሰላም ተመልካቾቻችን፣ ዛሬ እንደተለመደው አዲስ እንግዳ ይዘን መተናል። እንግዳችን አቶ ሚኪያስ ታደሰ ይባላሉ። የፍትህ ጥያቄ ያለኝ ወይም ደግሞ ተበድያለሁ እያሉ ነውና እስኪ የተበደሉበትን አሊያም ደግሞ ፍትህ ማግኘት የሚፈልጉበት ጉዳይ ምን እንደሆነ ወደነሱ ወስጄ መረጃ ይሰጥ። ፍትህ ፈልጋለሁ። ቴምር ፕሮፐርቲ ነኝ አታሉኛል። በምንድን ነው ያታለለኝ መሰለ? በ3 አመት ውስጥ እገነባለሁ ያለውን ቤት በ1 አመት ከ6 ወር እንዴት? ለዚህ ታዲያ ፍትህ አያስፈልገኝም? ምን ማለት ነው? ማን ጋር ሄጄ ነው እንትን ምለው ፍትሄን ምገልጸው? በአመት ከ6 ወር በማስረከቡ እንዴት ይከሱታል እርሶ? አደነኩት እንጂ እንዴት ከሰዋለሁ? ቴምር በተመጣጣኝ ዋጋ በተመረጠ ሳይት እንዲሁም ደግሞ አጭር የዴሊቨሪ ታይም ብሎ አላመንኩትም ነበረ። ግን ፍትሁ ለሱ ይገባዋል። ስለዚህ ጥያቄው ተመልሶሎታል? ከሞላ ጎደልም በ100% ተመልሶልኛል። ግን እናንተም ደግሞ ከስር ባለው ስልካችን በ0916925650 እንደኔ መታችሁ ፍትህን መፈለግ አለባችሁ። ማጋ ቴምር ጋር በ3 አመት ያለውን በ1 አመት ከ6 ወር ጨርሶ ያስረክባችኋል። ተመልካቾቻችን እንደሰማችሁት ነው። እሳቸው በ3 አመት ይገነባልኛል ያሉትን ቤት በአመት ከ6 ወር ተገንብቶ ተሰጥቶኛልና አመሰግናለሁ ብለዋል። ፍትህ የተባለውም ፍትህን አግኝቻለሁ ለማለት ነው። በዚህ እናስተካክለዋለን። እናመሰግናለን ደንበኛችን። በደንብ አድርጌ አመሰግናለሁ። መልካም ቀን፣ መልካም ቆይታ ይሁንላችሁ። ቴምር ፕሮፐርቲ የህልሙ ማረፊያ። እናመሰግናለን።